11ኛው ሰዓት እውነተኛ የፍቅር ታሪክ ክፍል 5። እሺ በቃ ብያት ስሜት ተነስቼ ወጣሁኝ። ስራ እየሰራው እያለ የምቀበለውን ሂሳብ የምሰጠውን መልስ ሁላ አላውቀውም ነበረ። አንዳንዴ ውስጥ ይናገራል ይባል የለ። ምሳ ሰዓት አካባቢ ላይ ሁሉም ሰው ለምሳ እረፍት ለማድረግ ምሳቸውን እየበሉ በዛውን ቡና እየጠጡ ነበረ። አከራያችን ስልክ ደወሉልኝና እኔ እንጃ ግን እየፈራው አነሳሁት። ልጄ ጽጌረዳ ለመውለድ ወደ ሆስፒታል እየወሰድናት ነው። እየተቻኮልን ስለነበረ ነው ቀድሜ ያልደወልኩልህ። ቶሎ ብለህ ና አሉኝ። ከዛ አካባቢ እንዴት እንደሄድኩ አላቅም፣ እንዴት እንደበረርኩ እኔ እንጃ። ብቻ ወደ 3 ጊዜ መኪና ሊገጨኝ ብሎ እንደ ሳተኝ ነው ማስታወሰው። እዛ ስደርስ አከራያችን ልጃቸው መሬት ላይ ቁጭ ብለው እያለቀሱ ነበረ። ጉልበቴ እየካደኝ ወደ እነሱ ቀረብኩኝ። ልጃቸው የሮጠች መጥታ አቀፈችኝ። አይዞህ ለመጽናናትም ምክር ብላ በድጋሚ ጥብቅ አድርጋ አቀፈችኝ። ምን ሆነሻል? ልቀቂኝ እንጂ ምንድን የምታወሪው ብዬ ገፈተርኳት። እንባ እየተናነቀኝ ነበረ። ግን በቃ ምን ላስብ? ምንም። እናትየዋ በድጋሚ መጥተው አቀፉኝ። ጥላኝ ሄደች እኮ ልጃችሁ ሳይወለድ ሆዷ ውስጥ ሞቶ እሷንም ይዟት ሄደ። ያ ሁሉ የለፋህበት እኮ ምን አቀረ ብለው አለቀሱ። ማልቀሱም መደንገጥም አልቻልኩም። ምን እያወሩ ነው? ማን ነው የሞተው አልኳቸውና ጽጌረዳችን እኮ አረፈች አሉኝ። ፊደል ኦፕራሲዮን መሆን እንደነበረባት አምጣ መውለድም እንደማትችል ነገሩኝ። አማራጭ ስለሌለን ተስማማን። ብዙም ሳይቆይ ዶክተሩ አዝናለሁ፣ ልጁ ቀድሞ ሆዷ ውስጥ ሞቶ ስለነበረ እሷን ማትረፍ አልቻልም አለኝ። አከራያችን ስቅስቅ ብሎ እያለቀሱ አይገርማችሁም? ህልሜን፣ ህይወቴን፣ ልጅነቴን፣ እኔነቴን የሰጠዋት አይቺም ማልጠግባት ፊደልን ቀለል አድርጎ መትረፍ አልቻልኩም ሲለን ምን ያህል እንደሚያም ምንም ሳልናገር ፊቴን አዞሬ ከሆስፒታል ወጣሁ። አስፋልቱን ይዤ ቀጥታ ተጓዝኩኝ። ለስንት ቀን እንደተጓዝኩ እንኳን አላቅም። ወዴት እንደሚሄድ አላቅም። ሌሊቱን ቀኑን ተምታታብኝ። ብቻ ተጓዝኩ። መድረሻ የሌለው መንገድ ወይ አይደርስ ብላችሁ ተስፋ አታደርጉም። ከባድ ነው። ከአንዴም ሁለቴም ራሴ ሆስፒታል አገኘዋለሁ። ትንሽ ስረጋጋ ተመልሼ እወጣለሁ። በድጋሜ አንዱን መንገድ ዳር ወድቄ ያገኙኛል። ወደ ሆስፒታል ይወስዱኛል። እንደገና እወጣለሁ። ሁሌም ተመሳሳይ ሙከራ ነው። ምክር ነው የሚሰጡኝ። ምግብ ብላ፣ እረፍት አድርግ። ምን እረፍት አለ? ብዙ ጊዜ ራሴን ከመኪና ፊት አጋፈጥኩኝ። ፈጣሪ ያችን ነፍስ አልፈለጋትም መሰለኝ። አንድም ቀን ለመግጨት ሳይሳካልኝ ቀረ። አንድ ቀን ምሽት ስጓዝ ነው ወይ ሰውነቴ ሲዝል አረፍ እንዳልኩ በዛው እንቅልፍ ወሰደኝ። ከሰዓታት በኋላ ስነቃ ሽራ ወጥሮ እሳት እያናደዱ ክብ ሰርቶ ተራ በተራ እየዘፈኑ ከሚሳሳቁ ልጆች ውጭ ምንም አይነት የሰው ዝር አይልም ነበረ። የት አካባቢ እንዳለው ምንም አላውቅም። ለካ ከህልም ነቅቼ ወደ ራሴ እንደተመለስኩ ሰው ፊደልን ይህን ቀብረዋት ይሆናል እኮ። ሰው መቼም ጨካኝ ነው፣ አይፈራም እኮ። አፈር ያለብሳታል። ከዛ ሁሉ ፊታቸውን አዝሮ ጥለዋት ይሄዳሉ። ብቸኝነት ሁሌ እንደፈራችሁ ነበረ። አሁን ደግሞ የበለጠ ጥለዋት ሲሄዱ ምን ይሰማት ይሁን? ብቻ የሆነ ህልም ውስጥ ነኝ። ከዛ ህልም ለመንቃት ፈልጌ ነበረ። አምላኬ ሆይ ከዚህ እንቅልፍ ቀሰቀሰኝና አንድ ጊዜ ብቻ ጽጌረዳን ልቀፋት ብዬ ለመንኩት። አምላክ አሰማኝም። ለነገሩ በየትኛው ጥሩ ስራዬ የኔን ጸሎት ይሰማል?
አንዳንዴ ደግሞ ሳስበው ምንም ያህል ኃጢአትና በደለኛም በሆን እንኳን እዚህ ምድር ላይ ለመኖር ተስፋ ያደረግኩባት ለእሷ ስል ዛሬንም ነገንም ትቼ እሷን ብቻ ተከትዬ ለዓይኔ ብርሃኔ ነሽ፣ ያለኝ ነገር ሁሉ ካንቺ አይበልጥም፣ ሁሉም ነገር ካንቺ በታች ነው ብዬ የተከተልኳት ሳያት ልቤን በደስታ የምትሞላው ጽጌረዳዬን አበባዬን በድንገት ከነ ልጄ እንዲነጥቀኝ የሚያደርገው በደል ግን በድዩ አለው ብዬ አላስብም። አሁን ላይ ሆኜ ሳስበው ምናልባት የዛኔ የጽጌን አስከሬን አይቼው በሆን ወይ ደግሞ በትክክል ስትቀበር ባያት ኑሮ አሁን ካለሁበት ህመም ይቀንስልኝ ነበረ። እኔን ብላ በማታውቀው ከተማ ውስጥ እኔ ግን የምቀብራት ወንድም፣ እህት፣ ቤተሰብ ሌላው ቀርቶ ደህና ጎረቤት እንደሌላት እያወቅኩ ትቻት መጣው። ብቻዋን ተውኳት። ወንድነቴን ጠላው። ምናልባት ባታረግዝ ኑሮ ይሄ አይፈጠርም ነበረ። ምናለ ባልስሟት፣ ምናለ የዛን ቀን ቤት ባልሆንኩ ብቻ ብዙ ነገር። የሚገርመው ነገር ለነዛ ሁሉ ዓመታት ጎዳና ላይ ስኖር ማንም ችግሬን ጠይቆኝ አያውቅም። ማንም ጓደኛዬ ለመሆን አያስቦ አያውቅም። የሴት ልጅ አይደለም ፊቷ ድምጿ ያስፈራኛል። ለዛ ነው ቀና ብዬ ሰውን ማላየው። የሴት ልጅ ሳቅ ስሰማ የጽጌረዳ ፍልቅልቅነት ትዝ ይለኛል፣ እንደ እብድ ያደርገኛል። ያንን ሳቋ ወደ ሰማሁበት ቦታ ፊቴን ሁላ አላዞርም። ጎዳና ላይ ከሚያድሩ ልጆች ጋር አብሬያቸው የተወሰነ ቀን ካደርኩ በኋላ ልክ ሴቶች አብሬያቸው የመጡ ቀን ተመልሼ ወደዛ አልሄድም። አንድ አስፓልት ጋር ተደግፌ ይነጋልኛል። ብቻ አትሞቲ ያላት ነፍስ ሆና እስካሁን ቆየውም። ግን መቆየት አይባልም፣ ኑሮ አይደለም። በየቀኑ ከፈጣሪም ከፍጡሩም ጋር መግባባት አቃተኝ። እየገፋሁት ነው ኑሬን። ጽጌረዳዬ የት እንደተቀበረች እንዴት እንደተቀበረችም ምንም የማውቀው ነገር የለም። ምናልባት የእኔ ቤተሰቦች የረገሙን እርግማን በሙሉ እሷ ተቀጥታበት ይሁን ብዬ አስብና ግን እኔ ያለው ለምን እሷ አላቅም። ዛሬም ድረስ ያልተመለሰልኝ ጥያቄ ነው። እስከ ሞት ነው እየኖርኩ ያለሁት። ሰማሽ? ሁሌ ጠዋት እንድታሳይኝ በዚህ ሲመሽ ሁሌም ጠዋት እንዳታሳይኝ በዚህ ገላግልኝ ብዬ ጸልያለሁ። አንድም ቀን ሰምቶኝ አያውቅም። ስንቱ የመኖር ጉጉት ያላቸው፣ ስንቱ ለመኖሩ ብሎ ብዙ መስዋዕትነትን እየከፈሉ ግን ነገን ለማየት ያልታደሉ ሰዎች እያሉ ለአንዱ ለኔ እንዴት ቦታ እንዳጣ እሱ ራሱ ያውቃል። በዚህ ሁኔታ ውስጥ እያለው ነው እንግዲህ ከማሄ ጋር የተዋወቅ ነው። ተደጋጋሚ ጊዜ የህይወት ታሪክህን ንገረኝ እያለች ስትጨቀጨቀኝ ነገርኳት። የተፈጠረውን በሙሉ ምንም ሳላስቀር በእንባ ታጅቤ ነገርኳት። ከእናቴና አባቴ ቤት ከወጣሁበት ቀን አንስቶ ህይወቴ ሁላ ለቅሶ ሆነዋል። አንዴ ማሂ እንደዛ አላስቻላትም። ፈጣሪ ተሳስተሃል የሚባል አምላክ አይደለም አለችኝ። የሚያደርገውን ሁሉ የሚያደርግ ለእኛ ስለሚገባን ነው። ደግሞም ሁሉም ነገር ለበጎ ነው። በዚህ ልክ ራስን መጣል አልነበረብህም። አየህ አሁን እንኳን እርግጠኛ ነኝ እያለቀስክ ነው፣ ግን እንባህ እንኳን በአግባቡ መመልከት አልቻልኩም። ፊቴ ላይ የተዝረከረከው ፂምህ ከልክሎኛል። ሰዎች አንተ እንዲያስተውልህ በሩን ካልከፈትክላቸው እመነኝ ማንም ወደ አንተ ፊቱ አያዞር አለችኝ። ማንም ሰው ወደ እኔ ፊቱ እንዲያዞር አልፈለግም። ሰው ከፊደል ወዲያ በቀኝ አልኳት። የዘን የማሂ ቆጣ ብላ እያፈጠጠችብኝ፣ ታዲያ አንተ ከፈጣሪ በላይ አውቃለሁ ካልክ ለምን ፊደል ሂደህ ከመቃብር አታወጣትምና አብራችሁ ልጃችሁን አታሳድጉም አለችኝ።
ስንቱ የኮላሊት የካንሰር ስንቱን በሽታ እየታመመ በየሆስፒታሉ በየጸበሉ ይንከራተታል። አንተ እዚህ ሙሉ ጤነኛ ሆነ ፈጣሪን በዚህ ልክ ትወቅሳለህ አለችኝ። የዛኔ የሆነ ነገር ብልጭ አለብኝ። ጤነኛ መሆኔ እንዴት አወቅሽ? እኔስ አንደኛው ህመሞቹ የቱ ጋር እንደሆነ አላቅም። እያስታመመኝ ነው። እኔም በሽተኛ ነኝ። የቱ ጋር እንደሆነ ሳላቅ የታመምኩት እኔ ታክሜ መዳን የማልችለው የት ልሂድ? እኔ ከፊደል ወዲያ ሰው በቀኝ ብዬ በድንገት ስትሞትብኝ ምኔን ነው ያመመኝ? ምኔን ልታከም? ልቤን፣ ጭንቅላቴን፣ ሳምባዬን ወይስ ኩላሊቴን? ንገርኝ እስቲ። እኔ አዎ ታምሜያለሁ፣ ግን ምኔን ነው ያመመኝ? አላቅም። የማውቀው አንድ ነገር ለመኖር የነበረኝ ተስፋ እንዳለቀ ነው። እኔና ፊደል አንድ ቀን ነው የሞት ነው። ልዩነቱ እሷ ነፍሷን ስጋዋን ተለይታዋለች። እኔ ግን ነፍሴን ስጋዬን አብረው ይኖራሉ። ግን አይሰማኝም። አሞኛል፣ ግን ምንም በሽታዬን ስለማያዩ እንደታመምኩ እንኳን አያውቅም። 11ኛው ሰዓት ክፍል 5 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። እንደ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሰላም ለሀገራችን፣ ሰላም ለሰው ዘር ብያለንበት ሰላማችን ይብዛ። ቸር ሰንብቱ። የሚመጣው ሳምንት 11ኛው ሰዓት እውነተኛ የፍቅር ታሪክ ክፍል 6 ይዤላችሁ እመጣለሁ። እስከዛ ቸር ያቆየን። ቸር ሰንብቱ ባይ